ሰላም ጤና ይስጥልን የተወደዳችሁ ወይ እውነትን ፍለጋ በመናደርገው ጉዞ ዛሬ ደግሞ ከኢትዮጵያ 8000 ኪሎ ሜትሮችን አቋርጠን ወደ አንዲት አስደናቂ ሀገር እናመራለን። ቀበቷችሁን አጥብቁ። ዛሬ የምናየው ስለ ኤስ ቅርጿ ሀገረ ቬትናም ነው። ወደ ዝርዝሩ ከመግባታችን በፊት እስኪ ይህች ሀገር የት ነው ያለችው የሚለውን እንይ። ቬትናም የምትገኘው በደቡብ ምስራቅ እስያ ሲሆን በጎረቤትነት ደግሞ በሰሜን በኩል ግዙፏን ቻይና፣ በምዕራብ በኩል ላኦስንና ካምቦዲያን ትካለላለች። በምስራቅ በኩል ሰፊውን የደቡብ ቻይና ባህር ትመለከታለች። ቬትናም የራሷ የሆነ ጥንታዊ ታሪክና ለም መሬት ያላት የኩሩ ህዝቦች ሀገር ናት። ይህች ሀገር በአንዳንድ ቦታዎች ስፋቷ ከ50 ኪሎ ሜትር የማይበልጥ ጠባብ ብትሆንም ታሪክ የሰሩ ሀያላን ሀገራት ግን ሁሌም አይናቸውን ጥለውባታል። ለምን ይሆን? አብረን እንይ እስኪ። ባለፉት ክፍለ ዘመናት አሜሪካና ሶቪየት ህብረት እዚህ ቦታ ላይ የገመድ ጉተታ ሲያደርጉ ነበር። ቬትናም ለረጅም ዓመታት ከ1980ዎቹ ጀምሮ በፈረንሳይ ቅኝ ግዛት ስር ነበረች። ፈረንሳውያን በከተማዎቿ ላይ ያሳረፉት የስነ ህንጻ ጥበብ ዛሬም ቢታይም የቬትናም ህዝብ ግን ለነጻነቱ መራራ ትግል አድርጓል። በመቀጠልም ሀገሪቱ በሰሜንና በደቡብ ተከፍላ ለ20 ዓመታት ከ1955 እስከ 1975 የዘለቀ አስከፊ ጦርነት ውስጥ ገብታ ነበር። ይህ ጦርነት በዋናነት በአሜሪካ በሚደገፈው በደቡብ ክፍልና በሶቪየት ክፍል በሚደገፈው የሰሜን ክፍል መካከል የተደረገ ቢሆንም ውጤቱ ግን የቬትናምን ዳግም መዋሃድና የሀያላን ሀገራት ሽንፈት ሆነ። ጉዟችንን የምንጀምረው ካምራን ከተባለው አስደናቂ ባህረ ሰላጤ ነው። እዚህ ጋር አንድ ሚስጥር ልንገራችሁ። ይህ ቦታ ለቬትናም ተራ የባህር በር አይደለም፣ በተፈጥሮ የተሰራ የብረት ምሽጓም ነው። ግዙፍ በሆኑ ተራሮችና ደሴቶች የታጠረ በመሆኑ የባህር ማዕበልም ሆነ የጠላት ጦር በቀላሉ አይገባበትም። ጥልቀቱ ደግሞ የሚገርም ነው። ግዙፍ የአውሮፕላን ተሸካሚ መርከቦችና የኒኩለር ሰርጓጅ መርከቦች በመቶዎች የሚቆጠሩ በአንድ ጊዜ ሊያስተናግድ ይችላል። ስለ ቬትናም ጂኦግራፊ ስናወራ የሜኮንግ ወንዝን መጥቀስ ግዴታ ነው። ይህ ወንዝ የአካባቢው ናይል ነው ቢባል ማጋነን አይሆንም። ከቲቤት ተራሮች ተነስቶ 6 ሀገራትን አቋርጦ ቬትናም ሲደርስ ልክ እንደ ዘንዶ 9 ቦታ ይከፋፈላል። ለዚህም ነው ቬትናማውያኑ ኮውሎንግ ወይንም የ9 ዘንዶች ወንዝ የሚሉት። ይህ ወንዝ ነው እንግዲህ ለቬትናም ህዝብ ሩዝ ማሳውን የሚያለመልምለት። የቬትናም ባህር ለአይን ብቻ ሳይሆን ለመንፈስም የሚተርፍ ሀብት አለው። ከ3000 ኪሎ ሜትር በላይ የሚረዝመው የባህር ዳርቻዋ ጥርኝ ወርቅ እንደሚመስል አሸዋና ሰማያዊ ቀለም እንደተቀባ መስታወት የሚያብለጨልጭ ውሃ የታደለ ነው። ከውሃው ወለል በታች ደግሞ ሌላ ዓለም አለ። እጅግ ማራኪ የሆኑ የኮራል ደሴቶችና በሺዎች የሚቆጠሩ የባህር ውስጥ ፍጥረታት የሚኖሩበት ይህ ስፍራ ቬትናምን የዓለማችን የባህር ምግብ መገኛ እንድትሆን አድርጓታል። በአጠቃላይ በቃ ምን አለፋችሁ የባህሩ ሰማያዊ ቀለምና የተራራው ግርማ ሞገስ አይናችሁ ላይ ተጣብቆ ነው የሚቀረው። ቬትናም ውስጥ ስትሆኑ አንድ ነገር አስታውሱ። እዚህ ተፈጥሮና ታሪክ በሹክሹክታ ነው የሚያውቁት። ቀደም ብለን በባህር ዳርቻው ተዝናንተናል። አሁን ግን ትንሽ ሞቅ ላብ ሊያደርገን ነው። ንጓ ሎንግ ተራራ ጫፍ ላይ ለመውጣት ወደ 500 የሚጠጉ የድንጋይ ደረጃዎችን መውጣት ይኖርብናል። ይህ ቦታ በብዙዎች ዘንድ የቬትናም ታላቁ ግንብ ተብሎ ይጠራል። መውጣቱ ትንሽ ቢከብድም በየደረጃው ላይ ያሉት የድንጋይ ዘንዶችና የንስር ቅርጾች ድካማችሁን ያስረሱታል። ቦታው ሙአ ዋሻ ይባላል። ሙአ ማለት በቬትናምኛ ውዝዋዜ ማለት ነው። ለምን እንዲህ ተባለ መሰላችሁ? ድሮ በ13ኛው ክፍለ ዘመን የትራን ስርወ መንግስት ነገስታት ለዘመናት ወደዚህ ዋሻ ይመጡ ነበር። ንጉሱ በሚያርፍበትም ወቅት ቆንጆ ሴቶች እዚህ ዋሻ ውስጥ ይጨፍሩለት ስለነበር የውዝዋዜ ዋሻ የሚል ስም ሰጥተውታል። ዛሬ ላይ ነገስታቱም የሉም፣ ጭፈራውም ቆሟል። ግን የአስደናቂ ታሪክ በድንጋዮቹ ላይ ታትሞ ቀርቷል። ወደ ላይኛው ጫፍ ስትደርሱ አንድ ግዙፍ የድንጋይ ዘንዶ ተራራውን ተጭኖ ታገኙታላችሁ። እዚህ ጋር አንድ ነገር ልብ እንድትሉልኝ እፈልጋለሁ።
እኛ ኢትዮጵያውያን ዘንዶን ስናስብ ምናልባትም ከሃይማኖታዊ ትርጓሜያችን አንጻር የክፋት ምልክት አድርገን ልንመለከተው እንችላለን። ነገር ግን እዚህ ቪየትናም ውስጥ ነገሩ ፍጹም ተቃራኒ ነው። ዘንዶ ለነሱ የጥንካሬ፣ የጥበብና የሀገር ጠባቂ ምልክት ተደርጎ ነው የሚከበረው። ስለዚህ የሌላውን ባህልና እምነት በማክበር የራሳችንን እምነት በልባችን ይዘን ጉዟችን ይቀጥላል። ቀድሜ እንደገለጽኩላችሁ በቪየትናም ባህል ዘንዶ የጥንካሬ፣ የሀብትና የጥበቃ ምልክት ነው። ይህ ዘንዶ ከጫፍ ላይ ሆኖ መላውን ሸለቆ የሚጠብቅ ይመስላል። እዚህ ጋር አንድ ምክር ልስጣችሁ። ደረጃውን ስትወጡ ለፎቶ ብላችሁ ብቻ በባዶ ሆዳችሁ እንዳትወጡ። መሀል መንገድ ላይ ቁጭ ብላችሁ ቪየትናም ትቅርብኝ እንዳትሉ፣ ጉዞ አድካሚ ነውና። ነገር ግን አንዴ ጫፍ ላይ ስትደርሱ የሚታየው የተራሮቹና የሩዝ ማሳው ውበት ልክ እንደ ሲኒማ የሚያምር ነው። በተለይ ጀንበር ስትጠልቅ ከሆነ ሄዳችሁት ሰማዩ በቀይና ብርቱካናማ ቀለም ሲሞላ ልባችሁን ነው የሚሰርቀው። አሁን ደግሞ የቪየትናምን ትልቁንና እጅግ አስደናቂ የሆነውን መንፈሳዊ ማዕከል ባይ ዲን ፓጎዳ እንጎበኛለን። ወደዚህ ስንገባ በቪየትናም ብቻ ሳይሆን በደቡብ ምስራቅ እስያ ትልቅ ወደ ሆነው የቡድሂስት መንፈሳዊ ማዕከል ደርሰናል። ይህ ቦታ ፓጎዳ ወይም ቤተ መቅደስ ብቻ ሳይሆን አንድ መንፈሳዊ ከተማ ነው ቢባል ማጋነን አይሆንም። ብዙ ሪከርዶችም አሉት። ለምሳሌ በደቡብ ምስራቅ እስያ ትልቁ የሆነው በነሐስ የተሰራው የቡድሃ ሐውልት እዚህ ይገኛል። በጣም ከገረሙኝ ነገሮች አንዱ 500 የሚደርሱ የድንጋይ ሐውልቶች ያሉበት ረጅም ኮሪደር ነው። እያንዳንዱ ሐውልት 2.5 ሜትር ቁመት ሲኖረው የፊታቸው ገጽታ ግን አንዱ ከሌላው ጋር አይመሳሰልም። አንዱ ፈገግ ሲል ሌላው ቁም ነገር ይዟል፣ ሌላኛው ደግሞ ጥልቅ ትካዜ ውስጥ ነው። ይህ የሰውን ልጅ የህይወት ውጣ ወረድና የተለያዩ ስሜቶቹን ይወክላል ይባላል። ትንሽ ወደ ላይ ስንወጣ ደግሞ ግዙፍ የሆነ የነሐስ ደወል እናገኛለን። ክብደቱ 36 ቶን ሲሆን ያ ማለት ወደ 36000 ኪሎ ግራም ገደማ ማለት ነው። ይህን ደወል ለመምታት ትልቅ እንጨትና ብዙ ሰዎች ያስፈልጋሉ። ድምፁ ግን መላውን ሸለቆ የሚያስተጋባና ሰላም የሚሰጥ ነው። ሌላው ልብ ሊባል የሚገባው ነገር ልክ እንደኛ ሀገር ቅዱሳን ቦታዎች ሁሉ ወደ ውስጥ ለመግባት ትከሻና ጉልበትን የሚሸፍን ልብስ መልበስ ግዴታ ነው። በዛ ላይ ጫማችሁን አውልቃችሁ የምትገቡባቸው ቦታዎች ስላሉ ጥንቃቄ ያስፈልጋል። እዚህ ጋር ሐውልቶቹን በጣታችሁ መቀሰር ወይም በእጃችሁ ማሳየት ነውር ነው። ይልቅ ፈገግታችሁን ለግሷቸው። አሁን ደግሞ የቪየትናምን የየብስ ላይ ሃሎንግ ቤይ ወደሚባለውና በዩኔስኮ የዓለም ቅርስነት ወደ ተመዘገበው አስደናቂው ትራንጋን እናመራለን። ይህ ቦታ በተፈጥሮ ውበቱ ብቻ ሳይሆን ታዋቂው የሆሊውድ ፊልም ኪንግ ኮንግ የተሰራበትም ነው። ፊልም ወዳጆች ወይ እንግዲህ ትራንጋለን ለእናንተ ልዩ ቦታ አለው። ኪንግ ኮንግ የተባለው ፊልም የተቀረጸው እዚህ ሲሆን በዚያ ፊልሙ ሲቀረጽ የተገነቡት መንደሮች ዛሬም ለጎብኚዎች ክፍት ናቸው። እዚህ ጋር ስትሆኑ ልክ በፊልም ውስጥ ያላችሁ ነው የሚመስላችሁ። አሁን ደግሞ ጫማችንን አውልቀን በትንንሽ የእንጨት ጀልባዎች ላይ እንሳፈራለን። በትራንጋን ውስጥ ያለው ጉዞ የሚደረገው በጀልባ ብቻ ነው። የሚገርመው ነገር እነዚህን ጀልባዎች የሚቀዝፉት በአካባቢው የሚኖሩ ሴቶች ናቸው። እጃቸው ሲደክም በእግራቸው እየቀዘፉ በጸጥታ ውሃውን ሰንጥቀው ይወስዱናል። የተፈጥሮ ውበት በጆሮአችን የምንታሾካሾክ ነው የሚመስለው። አሁን ጉዟችን በጠባብ ዋሻዎች ውስጥ ያልፋል። በአካባቢው ከ48 በላይ ዋሻዎች አሉ። አንዳንዶቹ ዋሻዎች በጣም ዝቅተኛ በመሆናቸው ጭንቅላታችን ከድንጋዩ ጋር እንዳይላተም ዝቅ ማለት ወይም በጀርባችን መተኛት ይኖርብናል። ወደ ውስጥ ስንገባ አየሩ ይቀዘቅዛል። በዋሻው ጣሪያ ላይ ያሉት ስታላክታይትስ የሚባሉ የድንጋይ ዘንባባዎች በጀልባዋ መብራት ሲያንጸባርቁ ልክ እንደ አልማዝ ያበራሉ። አሁን ደግሞ ወደ ታምኮክ ደርሰናል። ታምኮክ ማለት 3 ዋሻዎች ማለት ነው። እዚህ ጋር የሚታየው እይታ ግን ከምንም ነገር በላይ ይለያል። በንጎዶንግ ወንዝ ላይ በጀልባ ስንሄድ በግራና በቀኝ ያሉት የሩዝ ማሳዎች ልክ እንደ ወርቅ ምንጣፍ ተነጥፈው ይጠብቁናል። በተለይ በግንቦትና በሰኔ ወር ከሄዳችሁ ማሳው ወደ ወርቃማ ቀለም ተቀይሮ የሚታየው ውበት ለምን ወደዚህ ቀድሜ አልመጣሁም የሚያስብል ነው። ሌላው አዲስ የሚገርም ነገር የምታዩት ጀልባዎቹን የሚቀዝፉት ሰዎች መቅዘፊያውን በእጃቸው ሳይሆን በእግራቸው ነው የሚይዙት። አዎ አልተሳሳትኩም፣ በእግራቸው።
ይህን የሚያደርጉት እጃቸው እንዳይዝልና ቀኑን ሙሉ ጀልባ መቅዘፍ እንዲችሉ ነው። ይህ የብዙ ዓመት ልምድ የሚጠይቅ ጥበብ ሲሆን ተመልካችን በጣም የሚያስደምም ነው። በጀልባ ስትሄዱ ሌሎች ጀልባዎች ላይ ያሉ ሰዎች ምርት ሊሸጡላችሁ ሊመጡ ይችላሉ። አይ አመሰግናለሁ ማለት ትችላላችሁ። ነገር ግን ለጀልባ ቀዛፊዋ እናት የሆነ ነገር ብትገዙላት ደስታዋ ወደር አይኖረው። አሊያም ትንሽ ጉርሻ ብትሰጧቸው በጣም ደስ ይላቸዋል። 50,000 የቪየትናም ዶንግ በእኛ ወደ 120 ብር ገደማ ነው። ትልቅ ደስታን የሚፈጥርላቸው። አሁን የደረስነው ቪየትናም ለመጀመሪያ ጊዜ ሉዓላዊነቷን አረጋግጣ ነፃ ሀገር ሆና ወደ ቆመችበት ስፍራ ነው። በ10ኛው ክፍለ ዘመን ዲንና ሌ የተባሉ ስርወ መንግስታት ውሃሉን ዋና ከተማቸው አድርገው ነበር። እንደ ሌሎች ከተሞች ግዙፍ ግንቦችና ቤተ መንግስቶች የሉበትም። ምክንያቱም ተፈጥሮ ራሷ በዙሪያው ባሉ ሹል ተራሮች አማካኝነት ከተማዋን ከጠላት ትጠብቅ ነበር። እዚህ ቦታ ላይ በታሪክ የሚዘከሩት የሁለቱ ታላላቅ ነገስታት ቤተ መቅደሶች ይገኛሉ። ቤተ መቅደሶቹ የተሰሩት ጥቁርና ጥንታዊ ከሆኑ ድንጋዮችና እንጨቶች ነው። በውስጡ ያሉት የዘንዶ ቅርጾችና ጥንታዊ ስነ ጥበቦች የቪየትናምን የቆየ ስልጣኔ በግልጽ ያሳያሉ። እዚህ ጋር ስትቆሙ ልክ እንደ አክሱም ሐውልቶች ስር የቆማችሁ ያህል የዘመናት ልዩ መዓዛ ያለው ሽታ ይሰማችኋል። ከተማዋ የተቆረቆረችው ፌንግሹ በሚባል ጥንታዊ ጥበብ መሰረት ነው። የተራሮቹ አቀማመጥ የዘንዶ እስትንፋስ እንዲኖረው ተደርጎ ነው የተመረጠው ይላሉ። ይህ የሀገሪቱን ሰላምና ጥንካሬ ይጠብቃል ተብሎ ይታመናል። ዛሬም ድረስ በድንጋዮቹ ላይ የተቀረጹት ዘንዶች አይናቸውን ወደ አድማስ ሰደው ከተማዋን የሚጠብቁ ይመስላሉ። የታሪክ ወዳጆች፣ የጉዞ አፍቃሪዎች ሆይ እዚህ ጋር ስትመጡ ብዙ የምትራመዱባቸው ሰፊ ግቢዎች ስላሉ ምቹ ጫማ ማድረጋችሁ እንዳትረሱ። በዚያ ላይ የነገስታቱን ታሪክ የሚያስረዱ አስጎብኚዎች ሲያገኟችሁ ጆሮአችሁን ሰጥታችሁ ስሟቸው። የቪየትናም ሰዎች ለታሪካቸው ያላቸው ክብር እጅግ የሚደንቅ ነው። አሁን ደግሞ ወደ ሌላው የቪየትናም ድምቀት የዓለም 7ቱ የተፈጥሮ ድንቆች አንዱ ወደ ሆነውና በብዙ ሺዎች የሚቆጠሩ የኖራ ድንጋይ ደሴቶች ወደ ተሞላው ሃሎንግ ቤይ እናመራለን። ይህ ቦታ ለቪየትናም የቱሪዝም አምባሳደር ነው ቢባል ማጋነን አይሆንም። ወደ ሃሎንግ ቤይ እንኳን በሰላም መጣችሁ። ይህ ቦታ የሰው ልጅ መርከብ መስራት ከመጀመሩ ዓመታት በፊት በተፈጥሮ የተገነባ የውሃ ላይ ከተማ ነው። ወደ 2000 የሚጠጉ ግዙፍ የኖራ ድንጋይ ተራሮች ከባህሩ ውስጥ ብቅ ብለው ሲታዩ ልክ ተፈጥሮ የራሷን ቼዝ እየተጫወተች ያለ ይመስላል። እነዚህ ተራሮች የተሰሩት ብዙ ዘመናትን በፈጀ የምድር መናወጥና በውሃ መሸርሸር ነው። ሃሎንግ ቤይ ለቪየትናማውያን ውበት ብቻ አይደለም፣ ለዘመናት ሀገሪቱን ከባህር ለሚመጣ ጠላት የሚከላከል ተፈጥሯዊ አጥር ሆኖ አገልግሏል። ዛሬ ግን ጠላት ሳይሆን በሺዎች የሚቆጠሩ ቱሪስቶች በነጫጭ መርከቦች ተጭነው የተፈጥሮን ጥበብ ለማድነቅ እንደ ጉድ ይፈሳሉ። እዚህ ጋር ሌላው የሚገርመው ነገር በባህሩ ላይ ተንሳፋፊ መንደሮች መኖራቸው ነው። ለታላቁ የቪየትናም ጉዟችን ማጠቃለያ የሚሆነው ወደ ሰሜናዊ የሀገሪቱ ክፍል በመጓዝ ደመናን ተንተርሰው የሚኖሩ ማህበረሰቦችንና የሀገሪቱን ከፍተኛ ጫፍ የምንጎበኝበት ሳፓ ላይ እናርፋለን። እዚህ ደመናን ለመንካት ቀላል ነው። አየሩ ሁሌም ቀዝቃዛ፣ ከተማዋ ደግሞ እጅግ ውብ ናት። እዚህ ጋር ስትሆኑ ምድርና ሰማይ የተጋጩ ነው የሚመስለው። ከተማዋ በፈረንሳይ ቅኝ ግዛት ወቅት እንደ መዝናኛ የተመሰረተች ብትሆንም እውነተኛ ባለቤቶቿ ግን ለዘመናት በተራራው ላይ የሚኖሩት የሞንግና የዳኦ ነገዶች ናቸው። ተራሮቹን ስታዩ የሚገርም ነገር ትመለከታላችሁ። ሰዎቹ ተራራውን አርሰው ወደ ድንቅ የእርከን እርሻ ቀይረውታል። እነዚህ የእርከን እርሻዎች ከላይ ሲታዩ ልክ እንደ ግዙፍ የሰው ጣት አሻራ ይመስላሉ። እንደ ወቅቱ ሁኔታ ቀለማቸው ይቀያየራል። በክረምት የውሃ ብርሃን ሲያንጸባርቁ፣ በመኸር ደግሞ መላው ተራራ በወርቃማ የሩዝ ሰብል ይሞላል። ከሳፓ ትንሽ ራቅ ብሎ ደግሞ ፋንሲፓን የተባለው የቪየትናም ከፍተኛ ተራራ ይገኛል።
ቁመቱ 3143 ሜትር ሲሆን የኢንዶቺና ጣሪያ ተብሎ ይጠራል። ድሮ እዚህ ጫፍ ላይ ለመድረስ ብዙ አድካሚ ቀናቶች ያስፈልጉ ነበር። ዛሬ ግን በዘመናዊ የኬብል ካር በጥቂት ደቂቃዎች ውስጥ ደመናን ሰንጥቃችሁ ጫፍ ላይ ትደርሳላችሁ። እዚያ ላይ ስትቆሙ የሚሰማችሁ ስሜት ሌላ ነው። ሰማዩን በእጃችሁ የነካችሁት ያህል ነው የሚሰማችሁ። ሳፓ ውስጥ ስትሆኑ አንድ ነገር እንዳትረሱ። የአካባቢው ሰዎች በጣም እንግዳ ተቀባይ ናቸው። የሰሩትን የእጅ ጥበብ ውጤቶች እንድትገዙ በፈገግታ ይጠይቋችኋል። መግዛት አለመግዛት የእናንተ ምርጫ ነው። ነገር ግን አንድ የጉዞ ማስታወሻ ይዛችሁ መመለሳችሁ እንዳትረሱ። የመጨረሻው ምክሬ ልለግሳችሁና በዚሁ ላብቃ። አየሩ በየደቂቃው ስለሚቀያየር ፀሐይ ናት ብላችሁ ልብስ ሳትለብሱ እንዳትወጡ። ድንገት ደመናው የወረደ ጊዜ ቁርጥማቱን አትችሉት። እንግዲህ ቪየትናም እንዲህ ናት። በባህር ተጀምሮ በደመና የሚያልቅ ድንቅ ታሪክ። አብራችሁኝ ስለተጓዛችሁ ከልብ አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ቸር ቆዩ።